ውድ የሀሁ አካዳሚ ዩቲዩብ ቻናል ተከታዮቻችን በያላችሁበት ሰላም እንዴት ናችሁ? ሀሁ አካዳሚ በኦንላይን ትምህርት ቤት ሆኖ በማስተማር ላይ ይገኛል። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ይጨምራል። በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። የምናስተምረውም በኢሞ፣ በዋትሳፕ፣ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። ደግሞ ይዘንላችሁ የመጣን ፊደሎችን ወይም ደግሞ ሆሄዎችን እንዴት በቀላሉ ለመያዝ ወይም ደግሞ ለመሸምደድ አመች የሆነ አነባብ ነው። መጀመሪያ ከዚህ ጀምረን ሀሁ እያልን ሀ ሁ ሂ ሃ ሄ ህ ሆ እያልን ሁሎችን በተመሳሳይ እንደዚህ ቆጥረን ወይም ደግሞ አንብበን ከጨረስን በኋላ ደግሞ ከቀኝ ወደ ግራ፣ ከታች ወደ ላይ፣ ከላይ ወደ ታች እያነበብን በአጭሩ እንድንይዛቸው ወይም ደግሞ እየብቻቸውን ስናገኛቸው ቶሎ እንድንለያቸው የሚያግዘን ነው። ወደ ትምህርታችን ወይም ደግሞ ወደ ቪዲዮአችን ስንገባ እስኪ አንድ ጊዜ ከግራ ወደ ቀኝ እናነባቸውና ከዛ ደግሞ ከግራ ወደ ቀኝ ከላይ ወደ ታች እናነባቸዋለን ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሀ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ሶ ረ ሩ ሪ ራ ሬ ር ሮ ሰ ሱ ሲ ሳ ሴ ስ ሶ ሸ ሹ ሺ ሻ ሼ ሽ ሾ ደጋግመን በደንብ እንደዚህ አንብበን ካየናቸው ወይም ካዝናቸው በኋላ ደግሞ እያንዳንዳቸውን የብቻቸውን ስናገኝ ለማወቅ ደግሞ ከላይ ወደ ታች እናነባቸዋለን ማለት ነው። ከላይ ወደ ታች ስናነብ አብዛኛውን ጊዜ የሚወጣ ድምፅ ተመሳሳይ ማለት ነው። ለምሳሌ ስናይ ሀ ለ ሀ መ ሰ ረ ሰ ሸ ሚል ድምፅ የመጀመሪያ ድምፆች ሀ ሚል ድምፅ ይወጣቸዋል ማለት ነው። ሁሎችም ሚል ድምፅ ነው ያላቸው። ሀ ለ ሀ መ ሰ ረ ሰ ሸ። እሺ ሁለተኛ ፊደሎች ደግሞ ሁ ሉ ሁ ሙ ሱ ሩ ሱ ሹ። ሁለተኛ ፊደሎች ደግሞ ሚል ድምፅ አላቸው። ይኸው አንበን ስናየው ሁ ሉ ሁ ሙ ሱ ሩ ሱ ሹ ሚል ድምፅ አላቸው። የሁሎችም ፊደሎች ማለት ነው። የሁሎችም ፊደሎች የተለያዩት ሁሉ ፊደሎች ሚል ድምፅ አላቸው። ሁለተኛ ፊደሎች ማለት ነው። እሺ ሶስተኛ ፊደሎችን ስናይ ደግሞ ሂ ሊ ሂ ሚ ሲ ሪ ሲ ሺ ሚል ድምፅ አለው። ሚል ድምፅ አላቸው ማለት ነው። ሂ ሊ ሂ ሚ ሲ ሪ ሲ ሺ ሚል ድምፅ አላቸው ማለት ነው። እሺ ሁሎችንም በቅርጽ ቢለያዩ ሚል ድምፅ አላቸው። እሺ አራተኛውን ስናይ ደግሞ ሀ ላ ሀ ማ ሳ ራ ሳ ሻ
አ ሚል ድምፅ አላቸው ማለት ነው። አራተኛ ፊደሎች አ ሚል ድምፅ አላቸው። ሀ፣ ላ፣ ሀ፣ ማ፣ ሳ፣ ራ፣ ሳ፣ ሻ። እሺ አምስተኛዎችን ስናይ ደግሞ ሄ፣ ሌ፣ ሄ፣ ሜ፣ ሴ፣ ሬ፣ ሴ፣ ሼ። ኤ ሚል ድምፅ አላቸው። የሁሎችም ኤ ሚል ድምፅ አላቸው። ይኸው ሄ፣ ሌ፣ ሄ፣ ሜ፣ ሴ፣ ሬ፣ ሴ፣ ሼ። እስኪ ረጋ ብዬ ላንበው። ሄ፣ ሌ፣ ሄ፣ ሜ፣ ሴ፣ ሬ፣ ሴ፣ ሼ። እሺ ስድስተኛ ፊደሎች ደግሞ ህ፣ ል፣ ህ፣ ም፣ ስ፣ ር፣ ስ፣ ሽ። ሚል ድምፅ ነው ያላቸው። ሚል ሁሎችም ያው ስናነባቸው ህ፣ ል፣ ህ፣ ም፣ ስ፣ ር፣ ስ፣ ሽ። እስቲ ሰባተኛ ፊደሎች ደግሞ ሆ፣ ሎ፣ ሆ፣ ሞ፣ ሶ፣ ሮ፣ ሶ፣ ሾ። ምን አላቸው? ሰባተኛ ፊደሎች ደግሞ ኦ ሚል ድምፅ ነው ያላቸው ሁሎችም። ሆ፣ ሎ፣ ሆ፣ ሞ፣ ሶ፣ ሮ፣ ሶ፣ ሾ። ኦ ሚል ድምፅ አላቸው ማለት ነው። እያንዳንዳቸው ወደታች ስናነባቸው ተመሳሳይ ድምፅ ነው ያላቸው ማለት ነው። ፊደሎች የተለያዩ ቢሆንም አብዛኛውን ጊዜ የምናወጣው ድምፅ ይመሳሰላል ማለት ነው። እሺ አሁን ደግሞ የምናየው ከቀኝ ወደ ግራ ነው የምናየው ማለት ነው። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። እስኪ አንዴ ደግሞ ላንብበው። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። እሺ ይሄኛው ደግሞ ለነች ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ። እስቲ አንዴ ረጋ ብዬ ላንብበው። ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ። እቺ ደግሞ ሐመር ውሃ ነች። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። እሺ እቺኛት ደግሞ መ ነች። ሞ፣ ም፣ ሜ፣ ማ፣ ሚ፣ ሙ፣ መ። ሞ፣ ም፣ ሜ፣ ም፣ ማ፣ ሚ፣ ሙ፣ መ። እቺ ደግሞ ሰ። ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ። ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ። እቺ ደግሞ ረ ነች። ሮ፣ ር፣ ሬ፣ ራ፣ ሪ፣ ሩ፣ ረ። ሮ፣ ር፣ ሬ፣ ራ፣ ሬ፣ ር፣ ሮ። ሮ፣ ር፣ ሬ፣ ራ፣ ሪ፣ ሩ፣ ረ። እቺ ደግሞ ሰ ነች። ሰ ከቀኝ ጀምረን ወደ ግራ ስናነበው ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ። ሶ፣ ስ፣ ሴ፣ ሳ፣
ሲ ሱ ሰ። እች ደግሞ ሸ ነች። ሾ ሽ ሼ ሻ ሺ ሹ ሸ። ሾ ሽ ሼ ሻ ሺ ሹ ሸ። ልክ እንደዚህ እያደረግን እንለማመዳለን ማለት ነው። ፊደሎች ቅርጻቸውን እያንዳንዳቸውን ለመያዝ እንዲህ እያደረግን እንለማመዳለን። ቅጽላቸውን ስናይ ደግሞ የመጀመሪያ ፊደሎች ምንም አይነት ቅጽል የላቸውም። ይኸው ለስታች ስናያቸው። ሁለተኛ ፊደሎች ከጎን ይኸው ሁሉንም ስናይ ከጎን ከጎን ቅጽል አላቸው። ሶስተኛ ፊደሎች ደግሞ ከታች ሸፈፍ ያለ ታች እግራቸው ላይ ጫፍ ላይ ሸፈፍ ያላላቸው ማለት ነው። አራተኛ ፊደሎች አንዳንድ እግራቸው አጠር ይላል በግራ በኩል ማለት በግራ በኩል እግራቸው ምን ይላል? አጠር ይላል። አምስተኛ ሁሎችም ምን ናቸው? ባለ ቀለበት። አምስተኛ ፊደሎች ይኸው ሁሎችን ስናይ ምን ናቸው? ባለ ቀለበት። ስድስተኛ የተለያየ ቅርጽ አላቸው፣ ግን አብዛኛዎቹ በውስጥ በኩል ወደ ግራ ከላይ ሸፈፍ ያሉ ናቸው ማለት ነው። አብዛኛዎቹ ግን የተለያየ ቅርጽ ነው ያላቸው። ሰባተኛ ፊደሎች ስናይ ደግሞ በውጭ በኩል በቀኝ በኩል እግራቸው ያጥራል ወይም ደግሞ ከላይ ቀለበት ይኖራቸዋል ማለት ነው። ወይ ከላይ ቀለበት ይኖራቸዋል ወይ በውጭ በቀኝ በኩል እግራቸው ያጥራል ማለት ነው። እሺ ቀ ቀ ቀ ቁ ቂ ቃ ቄ ቅ ቆ በ ቡ ቢ ባ ቤ ብ ቦ ተ ቱ ቲ ታ ቴ ት ቶ ቸ ቹ ቺ ቻ ቼ ች ቾ ሃ ሁ ሂ ሃ ሄ ህ ሆ ነ ኑ ኒ ና ኔ ን ኖ ኘ ኙ ኚ ኛ ኘ ኝ ኞ አ ኡ ኢ አ ኤ እ ኦ። እሺ እንዲያርገን ካየን በኋላ ደግሞ ሆነ ከግራ ጀምረን ወደ ከቀኝ ጀምረን ወደ ግራ ቆ ቅ ቄ ቃ ቂ ቁ ቀ ቆ ቅ ቄ ቃ ቂ ቁ ቀ ቦ ብ ቤ ባ ቢ ቡ በ ቦ ብ ቤ ባ ቢ ቡ በ ቶ ት ቴ ታ ቲ ቱ ተ ቶ ት ቴ ታ ቲ ቱ ተ ቾ ች ቼ ቻ ቼ ቺ ቹ ቸ ቹ ቸ ሆ ህ ሄ ሃ ሂ ሁ ሃ ሆ ህ ሄ ሃ ሂ ሁ ሃ ኖ ን ኔ ና ኒ ኑ ነ ኖ ን ኔ ና ኒ ኑ ነ ኞ ኝ ኜ ኛ ኝ ኙ ኘ ኞ ኝ ኜ ኛ ኝ ኙ ኘ አ እቺ ደግሞ አነች ኦ እ ኤ አ ኢ ኡ አ
ኦ እ ኤ አ ኢ ኡ አ። እሺ እንዲህ አድርገን ከጨረስን በኋላ ደግሞ ሁሎችን አሁን ያነበብነ ከቀኝ ወደ ግራ ነው። አሁን ደግሞ ከላይ ወደ ታች ከላይ ወደ ታች ከላይ ወደ ታች ስናነባቸው ደግሞ አብዛኛዎቹ ምን ናቸው? ተመሳሳይ ድምፅ ነው ያላቸው። ቀ በ ተ ቸ ሀ ነ ኘ አ። ቀ በ ተ ቸ ሀ ነ ኘ አ። እሺ ሁለተኛ ፊደሎች ደግሞ ቁ ናቸው። ይህ ቀ የመጀመሪያ ፊደል ቀ በ ተ እያልን ወደታች ስንሄድ ሚል ድምፅ አለው ማለት ነው። ሁለተኛ ፊደሎች ደግሞ ቁ ቡ ቱ ቹ ሁ ኑ ኙ ኡ ስንል ሚል ድምፅ አለው ማለት ነው። ቁ ቡ ቱ ቹ ሁ ኑ ኙ ኡ። ሶስተኛ ፊደሎች ደግሞ ቂ ቢ ቲ ቺ ሂ ኒ ኚ ኢ ሚል ድምፅ አላቸው ማለት ነው። ሚል ድምፅ አላቸው። ቂ ቢ ቲ ቺ ሂ ኒ ኚ ኢ። እሺ አሁን ያየናቸው ሶስተኛ ፊደሎች ናቸው። አራተኛ ፊደሎች ደግሞ ሚል ድምፅ ነው ያላቸው። ቃ ባ ታ ቻ ሀ ና ኛ አ። ቃ ባ ታ ቻ ሀ ና ኛ አ። አምስተኛ ፊደሎች ደግሞ ሚል ድምፅ አላቸው። እስኪ ያንበን ነው። ቄ ቤ ቴ ቼ ሄ ኔ ኜ ኤ። ቄ ቤ ቴ ቼ ሄ ኔ ኜ ኤ። ቅ ብ ት ች ህ ን ኝ እ። እሺ እነዚህ ደግሞ ሚል ድምፅ ነው ያላቸው። ስድስተኛ ፊደሎች ሚል ድምፅ። እስቲ አነበን ናቸው። ቅ ብ ት ች ህ ን ኝ እ። ሰባተኛ ፊደሎች ደግሞ ሚል ድምፅ አላቸው። ቆ ቦ ቶ ቾ ሆ ኖ ኞ ኦ። ቆ ቦ ቶ ቾ ሆ ኖ ኞ ኦ። ቅጽላቸውን ስናይ እነዚህም በተመሳሳይ የሰባተኛ ፊደል ከሆኑ እግራቸው ምን ይላል? በቀኝ በኩል ያጥራል ወይ ደግሞ ከላይ ቀለበት ይኖራቸዋል ብለናል። ይኸው ከላይ ቀለበት እግራቸው ማጠር ናቸው ማለት ነው። ከሁለቱ ውጭ አይወጡም። ስድስተኛ ፊደሎች ደግሞ ቅጽላቸውን ስናይ የተለያየ ናቸው፣ ግን አብዛኛውን ምን ሆነዋል? ወደ ውስጥ በግራ በኩል ከላይ ሸፈፍ ያሉ ናቸው ማለት ነው። ይኸው ስናያቸው ለምሳሌ ቅርጻቸውን ከላይ በውስጥ በኩል ሸፈፍ ያሉ ወይም በግራ በኩል ማለት ነው። አምስተኛ ፊደሎች ደግሞ በሙሉ ምናምን ናቸው? ቀለበት አላቸው ማለት ነው። አራተኛ ፊደሎች ምን ናቸው? እግራቸው ያጥራል ወይም ደግሞ ወደ ግራ በኩል እግራቸው ሸፈፍ ይላል፣ አሊያ ደግሞ እግራቸው ያጥራል ማለት ነው። ሶስተኛ ፊደሎች ከታች በስተቀኝ በኩል ሸፈፍ ያሉ ናቸው ሙሎች። ይኸው ከታች ሁሎች ምን ያሉ ናቸው? ሸፈፍ ያሉ ናቸው። እሺ ሁለተኛ ፊደሎች ደግሞ ከጎን ነው ያላቸው። ሁሎች ፊደሎች ላይ ታች ስናይ ከጎን ምን አላቸው? ቅጽል አላቸው ማለት ነው። እሺ አንደኛ ፊደሎች ምንም አይነት ቅጽል የላቸውም ማለት ነው። ሙሉ ለሙሉ የመጀመሪያ ቅርጻቸው እንጂ ቅጽል የላቸውም ማለት ነው። እሺ እንደዚህ እያደረጋችሁ እየደጋገማችሁ ከቀይ ወደ ግራ ከግራ ወደ ቀይ ከላይ ወደ ታች እያነበባችሁ ደጋግማችሁ እዩት። ለመያዝ አጭር ሜትር ነው። ለዛሬ ዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ ድረስ በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። በቴሌግራም በኢሞ በዋትስአፕ አይበሉን። ለዛሬ ዘን የመጣን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። መልካም ጊዜ፣ ሰናይ ቆይታ